በዘመናችሁ ማትጸጸቱበት ማታፍሩበት ድንቅ ውሳኔ ኢየሱስ እንደ ግል አዳኛችሁ አድርጋችሁ የምትቀበሉበት ውሳኔ ነው። ከምድር የምትፋቱበት ከሰማይ ጋር የምትጣበቁበት ይሄ በሰማይና በምድር በሕዝብ ሁሉ ፊት በቀራንዮ መስቀል ላይ የተሰቀለውን እሱን የሕይወታችሁ ቤዛና መድኃኒት አድርጋችሁ የምትቀበሉበት ዘላለማችሁን የሚቀይር የማታፍሩበት ድንቅ ውሳኔ ነው። ስማችሁን በሕይወት መዝገብ የሚመዘግብ ድንቅ ውሳኔ ነው። ቅዱስ አምሳሉ በመልኩ ፈጠረው ለባብጥንቁር በኃጢአት ቢጥለው የዚያን ጠላት ራስ ጌታ ቀጠቀጠ። ክብር 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 ለእኛ ጌታ ይሁን ዘላለም በማዳን ብርቱ የሆነ እንደሱ የለም። ክብር 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 ለእኛ ጌታ ይሁን ዘላለም በማዳን ብርቱ የሆነ እንደሱ የለም። ክብር 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 ለእኛ ጌታ ይሁን ዘላለም። መዳን በክርስቶስ ኢየሱስ ነው። ሕይወት ኢየሱስ ነው። እረፍት ኢየሱስ ነው። ሰላም ኢየሱስ ነው። ይሄን የሕይወት ጌታ ይሄን የሕይወት ራስ የማያፍርብህን ቀንበርን ይሰብረዋል። ሌላ ሰው ነው የሚያደርግህ። ሁሉ ነገር ነው የሚታደሰው። እግዚአብሔር አምላክ ሕይወትን ይቀይረዋል። ና ወደዚህ ጌታ ኢየሱስ ክርስቶስ ይወድሃል። መዳን በክርስቶስ ኢየሱስ ነው። እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም። አትፈር፣ አትፍራ። ና ወደዚህ ልዑል አዳናቸው እስሩን በጥሶ። ክብር 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 ለእኛ ጌታ ይሁን ዘላለም በማዳን ብርቱ የሆነ እንደሱ የለም። በቅዱስ ማደሪያው በቤቱ እንድንኖር በሕይወታችን ዘመን ለእርሱ እንድንዘምር ውርደታችንን ለወጠው በክብር ጌታ ስላሰበን በዘላለም ጌታ ኢየሱስን መከተል ማለት ሃይማኖት መቀየር ማለት አይደለም። ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን፣ ከጊዜያዊነት ወደ ዘላለማዊነት፣ ከውጫዊነት ወደ ውስጣዊነት በሕይወት መዝገብ ላይ ስምን የማስመዝገብ ጉዳይ ነው። ወደዚህ ጌታ ኢየሱስ ይወዳቸዋል። ክብር 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 ለእኛ ጌታ ይሁን ዘላለም በማዳን ብርቱ የሆነ እንደርሱ የለም። በሰባት ማኅተም መጽሐፍ ተዘግቶ ቢፈለግ ቢጠየቅ የሚከፍተው ጠፍቶ ከይሁዳ ነገድ አንበሳው ተነሳ ማኅተሙን ሊፈታ ኢየሱስ ድል ነሣ። ክብር ለእኛ ጌታ ይሁን ዘላለም በማዳን ብርቱ የሆነ እንደሱ የለም። ክብር 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 ለእኛ ጌታ ይሁን ዘላለም በማዳን ብርቱ የሆነ እንደሱ የለም። መጽሐፉን ከፍቶ ማየት የተገባው እንቆቅልሹንም መፍታት የተቻለው ዋጅን በደም ለእኛ የተሰዋው የትንሣኤው ንጉሥ ኢየሱስ ብቻ ነው።
ስራውን ክጃለሁ። አንተም ብቻ አመልካለሁ። ላንተ ብቻ እሰግዳለሁ። ቀሪ ዘመኔን ላንተ አሳልፌ ሰጥቻለሁ። አንተ ብቻ ግዛኝ። አንተን ብቻ አመልካለሁ። ይቅር ስላልከኝ አመሰግናለሁ። አሜን። እግዚአብሔር ሆይ በጌታ በኢየሱስ ስም ስለነዚህ ወንዶችና ሴት ልጆች አመሰግናለሁ። ከነሱ ጋር ይሄን ጸሎት እንድጸልይ ለኔ ለባሪያ እድል ስለሰጠኝ አመሰግናለሁ። በጌታ በኢየሱስ ክርስቶስ ስም ድነው እንዲቀሩ እግዚአብሔር ሆይ ተፈተው እንዲቀሩ ተለውጠው እንዲቀሩ አይምሮአቸው በጌታ በኢየሱስ ስም ለቃልህ ለጸሎት የተማረከ እንዲሆን ወደ ኋላ የሚጎትታቸው እግዚአብሔር ሆይ እስራት ሁሉ እንዲበጠስ በጌታ በኢየሱስ ስም በጨለማቸው ላይ ብርሃን እንዲሆን በጌታ በኢየሱስ ስም ዘመናቸው እንዲታደስ በጌታ በኢየሱስ ክርስቶስ ስም አዲስ ሕይወት እንዲጀምሩ በጌታ በኢየሱስ ስም የሕይወት ውሃ የሕይወት እንጀራ የሆንከውን አንተን በልተው ጠጥተው እንዲረኩ በጌታ በኢየሱስ ክርስቶስ ስም እጸልያለሁ። በኢየሱስ ስም እጸልያለሁ። የትላንትና አሳዳጅ የነበረውን ሐዋርያ ሥራ መጽሐፍ ምዕራፍ 9 ላይ አግኝተ ሳኦልን ጳውሎስ እንዳደረከው በዚህ መካከል እግዚአብሔር ሆይ አንድ ጳውሎስ፣ አንድ አገልጋይ፣ አንድ የመንግስት ሰባኪ፣ አንድ የመንግስት አስተማሪ በዚህ መካከል ስላለ አመሰግናለሁ። በጌታ በኢየሱስ ስም ሕይወታቸው የተባረከ ይሆን። ማንኛውም አይነት ሱስ፣ ማንኛውም አይነት የጨለማ ስራት በኢየሱስ ስም የተቆረጠ ይሆን። በኢየሱስ ስም የተቆረጠ ይሆን። አይምሮአቸውን ያደነዘዘ ሐሳባቸውን የገዛ እግዚአብሔር ሆይ ሕይወታቸው ላይ እንቅፋት ያደረገ ተጽዕኖ በኢየሱስ ስም ይሰበር። የዘር ማንዘር እርግማን ይሰበር። በኢየሱስ ስም ይሰበር። ወደ ኋላ የሚጎትታቸው የዚህ ዓለም ዘር በኢየሱስ ስም ይሰበር። በኢየሱስ ስም ይሰበር። ይወቅሳቸው ይከሳቸው የነበረ ማንም በክርስቶስ ቢሆን አዲስ ፍጥረት ነው ተብሎ እንደተጻፈ ከዚህ ቀን ጀምሮ በጌታ በኢየሱስ ክርስቶስ ስም አዲስ ፍጥረት ናቸውና አሮጌው ነገር በልባቸው ያለ እግዚአብሔር ሆይ ሐዘን የፈጠረባቸው ያደከማቸው ማንኛውም ነገር በጌታ በኢየሱስ ስም ከሕይወታቸው ላይ እንዲራገፍ ጸልያለሁ። እነሱን ያየ እግዚአብሔር ይረዳል ይበል። የማዳን ሽታ የማዳን ማሳያ የቸርነት የበጎነት እግዚአብሔር ሆይ የደግነት ማሳያ እንድታረጋቸው ጸልያለሁ። አይምሮአቸው ይፈውስ፣ የሐሳባቸው ይፈውስ፣ ሕይወታቸው ይፈውስ፣ መንገዳቸው ይቅና። በጌታ በኢየሱስ ስም ጸለይኩላቸው። እንደሱ የለም። ክብር 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 ለኛ ጌታ ይሁን ዘላለም። ለማዳን ብርቱ የሆነ እንደሱ